በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄዱ አውደ ውጊያዎች ዛሬም እንደቀጠሉ ነው። በተለይም በወሎ ቤተ አማራ ካነጋጉ ጀምሮ በበሽሎ ወንዝ ድላንታ፣ ተንታ፣ አምባሰልን፣ ደሴ ዙሪያና ኩታበርን በሚያዋስኑት ዚሃና ተሬ በተባሉ አነስተኛ ከተሞች ከባድ አውደ ውጊያ እየተደረገ ይገኛል። በውጊያው ከፍተኛ ሰብአዊና ወታደራዊ ቁሳዊ ኪሳራ መመዝገቡ ተሰምቷል። ቀጥታ ከግንባር ይቀርባል። የብልጽግና ሰራዊት ከአመራር እስከ መሰረታዊ ወታደር ኩብለላን የዕለት ተግባሩ አድርጎታል። በተለያዩ አካባቢዎች ከተሰሙ የኩብለላ መረጃዎች በተጨማሪ በሸዋ ያገዛዙ ጦር እርስ በርሱ ተመታቷል። ደብረ ብርሃን ከተማ ላይ የሆነው ምንድነው ስንል መረጃዎችን ፈትሸናል። ሌላኛው የግንባር መረጃችን ነው። የብልጽግና ጦር በስድስት ግንባር በሰሜን ኢትዮጵያ ጦሩን በአዲስ መልኩ በማስገባት ላይ መሆኑን የሚያመላክቱ ወታደራዊ መረጃዎች ወጥተዋል። የጠቅላይ ሚኒስትሩ አማካሪ ደግሞ የጽምዶ መስረታ ዓላማ መከላከያ ወደ ኤርትራ እንዳይገባ ለመከላከል ነው ብለዋል። ጌታቸው አስበውበትም ይሆን በስሜት የብልጽግናውን አጋዚ የጦር እቅድ አጋልጠዋል። ይደመጣል። በጋምቤላ ከተማ ሌላ የተኩስ ልውውጥ መካሄዱ ተሰምቷል። መነሻውን ከደቡብ ሱዳን ያደረገ ጦር መሳሪያም ገብቷል። ከነሽ መልስ አብዲሳና ከጫካው ኦነግ ሸኔ በተጨማሪ በደቡብ ሱዳን ጦር ወታደራዊ የጦር ሰፈራቸው የፈረሰባቸው የግብጽ ወታደሮች በጋምቤላ ግጭት እጃቸው በረጅሙ በመታየት ላይ ነው ተብሏል። ለሰዓቱ የመረጥንላችሁ ቀጠናዊ የመረጃ ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች በወሎ ቤተ አማራ በበሽሎ ቀጠና አዲስ የውጊያ ግንባር ሲከፍቱ ያጋዙ ጦር ደግሞ በሸዋ ደብረ ብርሃን ከተማ እርስ በርሱ መታኮሱ ተሰምቷል። በፋኖ ኃይሎችና በአጋዙ ጦር መካከል የሚካሄዱ አውደ ውጊያዎች ዛሬም እንደቀጠሉ ነው። በተለይም በወሎ ቤተ አማራ አዲስ የውጊያ ግንባሮች መከፈታቸውን የፋኖ ምንጮች ለጣና አረጋግጠዋል። ዛሬ ሰኔ 4 ቀን 2018 ዓ.ም በወሎ ቤተ አማራ በሽሎ ወንዝ ዚሃ ከተባለ ቦታ ከባድ ውጊያ መቀስቀሱን ያረጋገጡት የፋኖ ምንጮች በዚህ አውደ ውጊያ በርካታ ያጋዙ ሰራዊት ላይ ከባድ ሰብአዊና ወታደራዊ ቁሳዊ ኪሳራ መድረሱን ገልጸዋል። ዛሬ ካነጋጉ ጀምሮ በበሽሎ ወንዝ ደላንታ፣ ተንታን፣ አምባሰልን፣ ደሴ ዙሪያና ኩታበርን በሚያዋስኑት ዚሃና ተሬ በተባሉ አነስተኛ ከተሞች ከባድ አውደ ውጊያ እየተደረገ ይገኛል። የዚህን አውደ ውጊያ ውሎና ሌሎች አፍላይ ግንባር መረጃዎችን ዘጋቢያችን እንደሚከተለው ያደርሰናል። ሰላም ጤና ይስጥልን ውድ የጣና ቲቪ አድማጭ ተመልካቾች እንደምን ዋላችሁ። ወደ ሰዓቱ የግንባር ዜናዎች ስናመራ በወሎ ቤተ አማራ በበሽሎ ወንዝ ዚሃ ከተባለ ቦታ ላይ ከባድ ውጊያ ሲካሄድ በርካታ ያገዛዙ ሰራዊቶች ላይ ከባድ ሰብአዊና ቁሳዊ ኪሳራ መድረሱ ተገልጿል። ያገዛዙ ሰራዊት እርስ በርስ መታኮሱን ቀጥሏል። የጦር መሪዎች ጭምር ያገዛዙን ጦር እየከዱ ፋኖን ተቀላቅለዋል። በወሎ ቤተ አማራ ዛሬ ካነጋጉ ጀምሮ በበሽሎ ወንዝ ደላንታ፣ ተንታን፣ አምባሰልን፣ ደሴ ዙሪያንና ኩታበር ወረዳዎችን በሚያዋስኑት ዚሃና ተሬ የተባሉ አነስተኛ ከተሞች ከባድ አውደ ውጊያ እየተደረገ ይገኛል። ከተንታና ከውገልጤና በርካታ ያገዛዙ ጥምር ጦር ወደ ዚሃ ይዞ የወረደው አገዛዙ በአካባቢው ገዥ ቦታ ይዘው በነበሩት የሚኒሊክ ዕዝ 104ኛ ኮር 23ኛ ክፍለ ጦር የፋኖ ኃይሎች ከባድ ፈተና ገጥሞታል። በአካባቢው የጣና ምንጮች በደረሰ መረጃ መሰረት ይህ ዜና እየተጠናቀረ ባለበት ሰዓት አውደ ውጊያ የቀጠለ ሲሆን ያገዛዙ ሰራዊት በ3 አምቡላንስ ሙትና ቁስለኛውን ወደ ወገልጤና ሆስፒታል ቢያስገባም ከዚህም አልፎ የህዝብ ማመላለሻ አውቶቡሶችን መንገድ ላይ በማስገደድ አስከሬንና ቁስለኛ ከተሳፋሪው መንገደኛ ጋር እየጫነ መሆኑን ገልጸውልናል። በዙ 23 በሞርታርና በድሽቃ የታጀበው አውደ ውጊያ ከፋኖ በኩልም በሞርታር አገዛዙ ሰራዊት ላይ ከባድ ኪሳራ መድረሱን ከቦታው የደረሰ መረጃ ያመላክታል። አገዛዙ ከተንታና ወገልጤና ያስገባው ሰራዊት ክፉኛ ስለተጎዳበትና የተቆረጠ ኃይል በመኖሩ ተጨማሪ ኃይል በኩታበር ቢያስገባም የተለያየ ላይ በሌላ የፋኖ አሃድ ተኩስ ተከፍቶበት በመቆረጡ ቀድመው በተለይም በወገልጤና ወደዚህ የገቡት ያገዛዙ የብልጽግና የመከላከያ የአድማ ብተናና የሚኒሻ አባላት ላይ በተወሰደው እርምጃ አብዛኛዎቹ መገደላቸውንና በርካቶች መቁሰላቸውን የፋኖ ምንጮች ገልጸዋል። በዚሁ ቀጠና አፋብን ወሎ ቤተ አማራ ሚኒሊክ ዕዝ 105ኛ ኮር በሰራው ሰራዊት የማንቃትና ያገዛዙን ጦር የማፍረስ ስራ ውጤታማ መሆኑ ተገልጿል። የብልጽግና ስልጣን ጠባቂ ሰራዊት ከአመራር እስከ መሰረታዊ ወታደር እንደ እምቧይ ካብ እየተናደ ነው። 11ኛ ዕዝ የ104ኛ ኮር 9ኛ ክፍለ ጦርም እየፈረሰ ይገኛል ሲል ኮሩ ገልጿል። አገዛዙ በትምህርት ቤትና በሌሎችም ቦታዎች ላይ እያፈሰ ያስገባቸው ወታደሮች በእኛ ውድ ህይወት የአምባገነኖች ስልጣን አናጸናም በማለት ወደ ፋኖ መቀጠላቸውን የ105ኛ ኮር በግንባር መረጃው ላይ ገልጿል። ትናንት ሰኔ 3 2018 ዓ.ም አትሮንስ ሻለቃ የተቀላቀለው 50 አለቃ ካሳሁን ኃይሌ የድሽቃ ምድብተኛ ሻምበል መሪ ነው።
50 አለቃ ካሳሁን ኃይሌ ስላገዛዙ አሁናዊ ቁመና ሲናገር ለምንና በምን ምክንያት እንደሚዋጋ የማያውቅ ዓላማ የሌለውና የጥቂት ግለሰቦችን ስልጣን ለማስከበር መተኪያ የሌላት አንድያ ህይወቱን የሚገብር በመሆኑ መላው ሰራዊት በደመ ነፍስ የሚቅበዘበዝ ሆኗል። ሞራሉም ዋዥቋል። ወታደር የሞራል ስንቅ ካታጠቀ ደግሞ በአውደ ውጊያው የሽንፈት ጽዋ ቢጎነጭ የሚደንቅ አይደለም ብሏል ሲል ኮሩ በግንባር መረጃው ላይ ገልጿል። በዚሁ ቀጠና የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ዕዝ 303ኛ አካል የሆነው 19ኛ ክፍለ ጦርን የተቀላቀሉ 10 አለቃ ማረ ተፈራና ጓደኛው ከ34ኛ ክፍለ ጦር 4ኛ ሬጅመንት በመውጣት የፋኖን ቤት የተቀላቀሉ ሲሆን መከላከያ አሁን ባለው ቁመና የመዋጋት አቅም እንደሌለውና ሰራዊቱም በፍጹም መሰላቸትና በከባድ የስነ ልቦና ውድቀት ላይ እንደሚገኙ ገልጸዋል። በሌላ መረጃ 303ኛ ግዙፍ አሳምነው ኮር አካል የሆነው 30ኛ ክፍለ ጦርን የተቀላቀለው 13ኛ ዕዝ ኦፕሬተር የነበሩት መሰረታዊ ወታደር ማሪሁን ጌታ፣ መሰረታዊ ወታደር ዮሴፍ አዱኛው፣ መሰረታዊ ወታደር ቴድሮስ ጥላሁን ሁላቸውንም ቤተሰቦቻቸው ልከው ከሚያስተምሯቸው ኮሌጅ ላይ በማፈን ወደ ማሰልጠኛ በማስገባት ተገደው የገቡ እንደሆኑ ገልጸው ያገዛዙን ጓዳ ከፈተሹና ከመረመሩ በኋላ ለቤተሰቦቻቸውና ወንድም እህቶቻቸው ማጥፊያን ስርዓት ተቋም አናገለግልም በማለት ፋኖን እንደተቀላቀሉ ተናግረዋል። ስቦ በማስቀዳት ስርዓቱን ከማፍረስ ጋር ተያይዞ ከመስከረም 14 2018 ዓ.ም ዘመቻ አደማሊ አባናደው ጨምሮ ለተከታታይ 8 ወራት ከ850 በላይ ያገዛዙ ሰራዊት መከላከያ፣ አድማ ብተና፣ ፖሊስ እና ሚኒሻ ስርዓቱ አገልጋይ ካቢኔ አባላት 303ኛ ግዙፍ አሳምነው ኮርን ፋኖ የተቀላቀሉ ሲሆን አሁንም አረፈደም ቀሪው ያገዛዙ ሰራዊትም በፍጥነት ፋኖን በመቀላቀል ህይወቱን እንዲታደግ ሲል የኮሩ ፖለቲካ መምሪያ ኃላፊ አርበኛ በሪሁን ደምሌ ጥሪ አቅርቧል።